ለከተቀሳስራችሁ ሁላችሁ ዝም ስል እኮ ይኸው በቃ እየተደፈርኩ እኮ ነው። ዝም ትላለህ። አውቃ ደግሞ ጉቺ አሮን ተው እንጂ አንድ ቀን አይበቃም። ኧረ ተው ተው ተው። ዌልካም ብራዘር። እሺ ቴንክ ዩ በጣም አመሰግናለሁ። እሺ ቴንክ ዩ ጆን። ጆን ቆይ እንደዛ ከሆነማ አይ ቲንክ መንገድ ላይ ያለው መሰለኝ ጆን። እንደለ ምን አባቱ የከርታታ ሀገር ብንስ ሀዌ መቁጠር ነው። ማማ ጆን ሳልተዋወቀው ወጣ እንዴ? እኔ ጠፋው። በይ ይወጣ ነው ትዝ ቢልሽ ነገሩ ከብዷል። እኔ ላመልጥ ነው። አላስወራላችሁኝ እኮ እናንተ ያላችሁ። አሁንም እንዳታወሪ ጸጥ በይ። ከቀድሙ በላይ አሁን ጸጥ በይ። በሉ እሺ፣ መልካም ጊዜ ይሁንላችሁ። እኔ ራሱ ልወርድ ነው። እኔም ላመልጥ ነው። ነገሩ ዝም ብዬ ሸተተኝ ነው ነገሩ። ደስ አላለኝም። ቻው ቻው። አረን እንደጋ መሰለኝ በዚህ ሁኔታ እንዴ ተውክሱ ሊከብድ ነው። የሚጠይቁ መልእክት አስተላልፈሽ ጨርሽታችሁ አይታባቷ ወረወር ቻው ተባብለናል። ምንም የምትገባበት ምክንያት የለም። ጆኒ ቤት እንዳታስገቢ ላስተኩስ ጭራሽ አንተ ብስብስ እኔ እያለሁ እዚህ ልትሽለጠለጥ ታስባለህ ጭራሽ እንዴ? ተጋደልናታ። ይሄማ አይታሰብም። ደግሞ ገስት መላኩን እንጂ ያሰቀኝ ድምፅ ሰማ። በጣም ነው እንዴ መግባት የፈለከው? በጣም ነው መግባት የፈለከው? አሮን ሀዋይ እንዴት ነሽ? ደህና ነሽ ወይ? እነዚህ ሶስት ትራኮች ዛሬ በሰው ላይ እንዳይወጡ እኔ የለሁበትም። ቻው ቻው። አሮንዬ ኧረ ቆይ ሰላም ልበል በእናትህ። ወይ ብራዘር እንደ አላወራሁም እኮ። አዎ ቆይ እቃ ረስቼ ነው። ቆይ ቻው 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 ቻው። ቆይ አስወጪው። ለምን ታሰጣሽዋለሽ? አይሆንም። ጉቺ እንዴት ነው ነገሩ? አሮን በጣም እኮ ቸክሷል እዚህ ቤት ውስጥ ነገሩ። አሮንዬ ወይስ እኔ 30 ቀን ኤክስፓየር አደረኩኝ? ደግሞ አሮንም 30 ቀን ጠብቅ። ጉቺ ወይኔ ፍቅር ዛሬ ምን አጥፍቼ ነው ያልተመረቅኩት? ወደ ላይ ነው ኮይን አልቆ ቀድም አልነበርሽም እንዴ ስመርቅ? ደግሞ ተንኮልሽ ለሰው ሲሰጥ አይታይሽማ። ማን የሰጠው ባለው እንደዛ እኮ ነው። ስራሽን መቻጣውት ዌልካም ብለናል። ኮይኔ ሃይ አሮን ደህና ነህ? እንዴት ነሽ? ደህና። እኔ ብቻ እኮ ነኝ አንተ ጠበቃ ታውቃለህ? አባቴ ያለ አዎ እንዴ ኩንታያ እኔም ጠበቃው ነኝ። ምን ሆነሽ? አንቺ ሳትኖሪ እኔ እየጠበቅኩት አልነበር? ማነሽ? ምንድነሽ? ኪስ የመጣሽ ያስገባችሁ ቅድም ስባ ኩዊን ነች። እሺ እኔ አይቼ ጸጥ ብዬው ነበር። ኩዊን ነች ናማ ትላንት ያረገችው ሮጣ ጠፋች። ለኩሳ ሮጣ ትጠፋለች። እኔ ጭቅጭቅ እና ጩኸት አልወድም። ከስር ነው ይኸውልሽ የምትመጣው ከ30 ከ40 ደቂቃ በኋላ ጠፍታ ባይዘው ወይ ማለት ነው። ኩዊን በዚህ ብቻ አይደለም በሌላም ነገር ሞቅ ደመቅ አድርጋ 1100 ሰው ሲገባ የለችም። እኔ ህይወቴን ያከበደችብኝ ሰው እኮ ናት። ኩዊን ዛሬ ላይ አይደለም ኩዊን አያይዛ ስትጠፋ አታውቁም እንዴ? አሁን ነው የተግባባ ነው እንጂ ድሮ ኑሮዬን አክብዳብኝ ነበር። ሁሌ እንደዛ ነው የምታደርገው። ከሰሉ ይቀጣጣል። ቅድም እንደዛ የቪአይፒ ምርቃት አስመርቀ የተረበሽ ዛሬ እኮ በቪአይፒ እና በጅምላ ነው እንትና ታምራለች። ግን አይቻት አላውቅም። አይገርምሽም? ምኗ እርግቡ ፋልከኑን አላየሁትም ነበር። በጣም ነው የሚያምረው። አንቺ ዛሬ ገና አየሁት እኔ ራሱ። እኔ ከዛ ከንትኑ ፍቅር ይዞኝ ነበር። እስኪ ያቅለሸልሸኝ ተሰጠኝ። አንቺ ሰጠሽኝ፣ ሙኒት ሰጠችኝ። ይሁን ሰጠኛ መርከቡ ለስም አልጠራም ለሆነ ቤት እኔ ቴንክ ዩ በጣም ብታቀሳስሪም አፉ አልልሽም። ለማንኛውም ግን ቴንክ ዩ for what? Thank you for what? ወይ ጉቺ አዲስ የመጣች አለች እንያት
እሺ ያት ቆይ እንዴት ትሰጠኛለህ? አንቺ ማን የሰጠኝ ስጦታ ምናምን ስክሪን ሪኮርደር ስታርት ግን ልታቀሳስሪ ማቻልሽበት ምንም አይደለም። ልጁ እኮ አሸንፎ ቤቱ ላይ ነግሶበታል። ከይቅርታ ጋር እሱ ችግር የለም። ወይ ሊያ ትችኛዋን አንዴ ጅኒው ይቆይ አንዴ ወይ ስታምር ሰልፊ ነው የምታነሳው። ደግሞ ደስ የምትል ሰልፊ ናት ፎቶ የምታነሳው። እኔ ጋር እኮ በጣም አሁን ይሄ እንትኑ አለ ፋልኮኑ መጥቷል። አሁን የምታምረው ድመት ምናምን ስትሮጥ አላየሻትም? እሷ አልመጣችም። ኖ እኔ ለማምልሽ እኔ ግፍት ላይ የለም። ድመቷ ታምራለች። የኔ አባት ጉቺ ሀብታም ሚስት ፈልጊልኝ እያልከኝ ያለከው ሀብታም ሚስት ካገኘው ለወንድሞቼ የማልድራቸው ለአንተ ምድርክ አልገባኝም። ቀልዳል እንዴ? የእናቴ ልጆች ቁጭ ብለዋል እኮ ሀብታም ካለች ለእናቴ ልጆች አልድራቸውም እንዴ? እኔ አልተኛም እንዴ? ቀልዳል። ቆይጣ ምን ዛሬ ለምን ምርቃት ያስ ምርቃት ብቻ አይደለም ዱዓ ማድረግ እኮ መረኩኝ። በእናትሽ ይሄን ሰሞን እውነቱ ዱዓ አድርጊልኝ። ኮቼ የጠዋት ምርቃት ቀኑን ያሳመራልኝ አይገርምሽ ነበር ካድል ስመርቅ። አዎ በጣም እውነት ተመችቶሃል? የኔ ጌታ ምን ተሰማ? የኔ ጌታ አለች እኮ ኧረ ተው ሃሮን፣ ኧረ ተው። እኔ እንኳን ስመጣ ጠጣሁ። እንደዚህ ኦንላይን አይደለም ሻሮን፣ ቤቴ ፈርሼ ቡና አፍልቼ ምናምን ጠርቼ ፊት ለፊት ላይቭ ነው የምመርቅ እየተያየን በአካል ጂኒው አይስወር ሞታሃል። አሁን እኔ እንትና ሲመጣ እኔ ወርዳለሁ። ታውቂ የለ በቃ በክብር ነው የምወርደው። ከች ሲል እኔ ሃሮን የገረመኝ እኔ ስመጣ ቁጭ ብሎ ነው የሚያየኝ። እሱ እኮ ነው የሚገርመኝ ያለው። አሁንም እንዴት ነው የጨሰው ዛሬ? በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህም ጨሶ አያውቅም። ከድሬዳዋ እኮ አስመጥቼ ነው። የኔ አምላክ ብዙ ነገር ያጨሳል። ግድ የለም ጉቺ ክዊን እየደረሰብኝ ይድረስብሽ። አሜን። ያዞርዷት ክዊን እኮ ነች። የሚዳፈራት እኮ የደረሰብኝ ይድረስብሽ አልኩኝ። አይዘጋብሽም። አይዘጋም። ለምን ይዘጋል? ቻይና እኮ እንደ ጆተኒ በሳንቲም ነው የሚሰራው። ጊፍት የተሰጠቀን ዋርኒንግ የማይሰጠኝም። አሁን ዝም ብዬ ቢሆን ኖሮ ስንቱን ዋርኒንግ ጽፏል። አለሽ ማዳም አለው ጉቺ። በመጀመሪያው እድሜና ጤና ይስጥሽ፣ አሜን በይ። ብቻውን ደግሞ መንዘላዘል ስለሚሆን ሀብት ይስጥሽ። እድሜ ከጤና ጋር ሰርተሽ ግቢ፣ ተኝተሽ ንቂ። ከዛ ከምናቀው ሰው ጋር ያዋድሽ፣ ያጣጥምሽ፣ ያገናኝሽ። ውለዱ ክበዱ፣ አሜን በይ። ጸጥ ግን ያገኛት ትገኝ የኔ ወርቅ። ያየሽ ይውደድሽ። እድሜና ጤና፣ የእድሜ ጸጋ፣ የጤና ካባ ያልብስሽ የኔ እናት። ሰርተሽ ግቢ፣ ተኝተሽ ንቂ። ያየሽ ይታይ፣ ያየሽ ይውደድሽ። ቃልሽ ይሰማ፣ ግንባርሽ ይፈራ። በሄድሽበት በደረስሽበት ሁሉ ሳር ቅጠሉን ዘመድ ያርግልሽ። እነዛ የምናውቃቸው ግለሰቦች ሃኒ ብሬክፋስት ኢዝ ሬዲ ይበሉ ጠዋት። ቤቢ ቴኬር፣ ቤቢ ጉድ ናይት እያሉ ይጻፉ፣ ይደውሉ። ሰዎቹ ራሳቸው ትራንስፈር ሰክሰስፉል ይበሉ። ገንዘባቸው ሳይሆን ግለሰቡ ራሱ ህይወትሽ ውስጥ ትራንስፈር ሰክሰስፉል ይበል፣ ይግባ። ኩዊን ምን ነው ዝም አልሽ? አልፈለግሽም እንዴ? ካልሆነ እኮ በጨረታው አንገደድም አሉ ማሪ። በኮመንት እኮ መልሼልሻለሁ። አይ እኔ በድምፅ ይሆንልኝ። አሜን አሜን በይ። አይ ዶንት ኖ ሃኒ ብሬክፋስት መስራት ይቻሉ አይቻሉ ገና አላቅማ። እንዴት ብዬ አሜን ልበል? ምን አገባሽ? ገዝቶም ቢሆን ሃኒ ብሬክፋስት ይበል። ይሄ ትልቁ ቁመት ልክ ያለ አበባ ገዝቶ በቁመትሽ ልክ አበባ ገዝቶ እላዩ ላይ $100 ሰክቶ አበባው ላይ የሆነ ዝም ብሎ አንድ 20 ግራም ወርቅ አድርጎ በትንሹ ሳይበዛ ሰርቪስ። ይሄ ነገር ወደ ሪመም ሄደ። እሺ ስንባረክ አንድ ላይ ነው፣ ተያይዘን ነው መባረክ። የአንቺ በረከት አስበሽዋል? ስንት ሰው ጋር እንደሚደርስ ብሎች እንዳይተኩስ አለልሽ ከስር። ኧረ ብሎ ጎኝ እንዳይሄድ ካለ ሲቅርብኝ። ኧረ ተገስቶ ቁጭ ዛሬ ጠመንጃ ሊያስክመን እና የኔ ወርቅ ያሰብሽው ይሳካሽ። ጥያቄሽ እጅሽ ይግባ፣ ያስደስትሽ። አግቢ፣ ውለጂ።
የወለድሽው ይባረክ። ክፉ አይንካሽ የኔ እናት። በጣም ነው የምወድሽ ኪዩናዬ፣ የኔ ወርቅ፣ የኔ ዓለም ኑሪልኝ። ካርሎስ አንድ ቁጥር ከምትጽፍ የሆነ ጊፍት ብሰጥ አስገባለሁ። ዝም ብላ አንድ ቁጥር ግን ይደክማል። ማማ ተራዬን እየጠበቅኩ እየጓጓሁ። ሰገን ተካፈሉ። ምርቃቱን ሲካፈል ለሁለት አድርጌዋለሁ። ከሰውየው ውጭ ሲካፈል ለሁለት አካፊኝ ኩኝ ከሰውየው ውጭ ሲካፈል ለሁለት ድጋሚ ልመርቅ ነው እንዴ? እኔ ሰውየውን ለሁለት ነው የምንጋራው። ከሰውየው ውጭ ምርቃቱን ለሁለት ተካፈሉ ብያለሁ። አልሰማሽም? ሁሉንም ነው መጋራት። ይሄማ ችግር አለ። ኩኝ ነው ያውሪ ወይ እግዚአብሔር። ከሰውየው ውጭ ምርቃቱ ለሁለት። ስለዚህ ለኔ ለብቻው ምርቂኛ እንደዛ የምትይቆና አታዳይ። አይ ከሰውየው ጆከርም ተገስጦ ዱቅ ብሎ ያየኛል። ጆከር ኪስ ግባ አንተ አለ ቀዳሚ ያለኝ እኔ እኮ ኪሳችሁ ግቡ እያልሽ በቃ አበባ ያልቀረ ልቧ በእቺ ነው አልቀረም። ባነስተኛ እናጥቃለን እኛ እንግዲህ ጌማ እንጫወት የማዳም ታፕታፕ በቂሽ ነው። አለበለዛ ደግሞ የጀማ ምርቃት ጠብቁ። በቪአይፒ እኮ ነው የሚያምራችሁ። ደሃ ወርቅ አይቻለች እናቴ። የቪአይፒ ምርቃት ፈልጋሉ። በፈለጉ ሳመጡ ጉቺ መርቄ ይመርቃለሁ። ከሰልጣን ታጨሩ ይዘው ይመጡና መርቁኝ የሚሉ ሴቶች ልጆች አሉ። አሮጊቶች ምን ቦጣኝናል በታጨሩ መመርቅሽ እንደዛ እኮ ነው ያደረጋችሁት እኮ እናንተ ትቀልዳላችሁ። እና ሰገን ሰላም ነሽ ወይ? ዋል ሰገን ሰላም ይሄ እንዴ ነሽ? ለምንድን ነው ቅድም የወጣሽው? ስልክ ገባብኝ። ስራ ገና አሁን እየመጣው ቅድም የወጣው ጠዋት። ኧረ እባክሽ እውነት ማርያምን ገና እየገባው። እንግዲህ ጂኒው በእናት ካንበሳ ወርድላትና ትንሽ ቀዝቀዝ ትበልን እንጂ አልቻልናትም። ጂኒው ማካሮን ጎን ተቀምጦ ምቾት እየተሰማውም አይደል? አይ ጂኒው እንዴት ነህ ጂኒውዬ? ታርጓለች ያኛው ልጅ በዛው አስቀርፈው ማጋር አርጎ ጂኒ በጸሎት እየወጋው መሆን አለበት። አይ ያኛው ልጅ በዛው የትኛው ማማ አራተኛ በእና ወይ ስልኩን አስ ድምፅሽ ታፍኗል። በነገርሽ ላይ ወይ ሰምተሻ ወይ ስልኩን አሰጪ ልጁ የራስሽ ነው እንዴ? ያረ የኔ አይደለም ማማ። አይ ልጁማ የራስሽ ነው ማለት ነው። ማርያምን ኪዳነ ቃሏን is my brother እናት አይደለም ነው ወይ ስልኩን አሰጪ ወይ ልጁ አይመጣው። አሁኑኑ አመጣዋለሁ። አሁን ስንት ሰዓት ነው? ይነሳል። አሁኑኑ ይዤው ነው መጣው። ሁሉንም ነው የማወርደው እሱ ከገባ። ማርያምን አውርጪ ልደውል። ቆይ ስልክ የለም ደውላለች እቺኛው ገሰር እሱ ሰብስክራይብ ያደረገ ብቻ ነው የሚያየው። ማጋ ነው ድምፅ ያለው ጋይስ ሰላም ጋ ነው። እስማ እንዴት ነው የሚበጣብጠው? ዌብሳይት በጣም እየሳክ ነው ወይ ብዬ ዌብሳይት ፎርኤቨር የጋሽ ፎርኤቨር ልጅ ትላንት እኮ ዌብሳይት ትላንት ነው መቼ ነው የዌብሳይትን የላስኳቸው ታሪክን የውሃሌት ብለው ፖስት አድርገውታል። ዌብሳይት ማሙሽ እንዳይረግጠኝ ለነገሩ ቢረግጠኝ ረግጠዋለሁ። ምን ችግር አለው? እግዚአብሔርን ወይ ብዬ አንድ አስተረፍኳችሁ እንደ ፎርኤቨር ግሩፕ በአጠቃላይ ልሼ ከዛ ሁላ የማታ ፖስቷል። የማሙሽን ታሪክን የውሃሌት ብለው ፖስት አድርገውታል። ስሜን ይጥራ ማሙሽ በስተት አብላስ ተደረግን ደግሞ እንዴ በቀደም ለ17ኛ ጊዜ ሸቀልኩባችሁ አልኩ። ምድረ ከእናንተ የተጣላው ለም ጊፍት ያወረደልኝ ምን ደሞዛችን አይቀንስ ደሞዛችን አይጨምር ምን ችግር አለ? ምን አገባኝ እኔ እኔ እኮ ገንዘብ እየሰራሁባችሁ። ኧረ ችግር የለም። የዘየማሙ እኛ ራሱ አሁን ላስላስ እናደርጋለን። ጀመራችሁ እኮ እሱን ለድሮማ ተራጋጭ ነበራችሁ። አሁን ሲነፍስባችሁ ራሳችሁ ረገጣ ጀመራችኋል። ቤታችሁን ከፍታችሁ ይመቻችሁ። ኧረ በቅርቡ እኛ እንደውም አደራጅተናል። አሁን ድርጅት መስርተናል። በቅርቡ የድርጅታችን ስም እንገልጻለን።
የኛ ላስላስ ደግሞ ለአንድ ወር ነው ሽንት ቤት ያስቀምጣል። አይ ዌብሳይት ምንድን ነበር የሚባለው? ሆስ ደስ ይላል። እግዚአብሔር ነው ሲት ዳውን ያላቸው ብዬ ህዝቡ በሳቅ ነው የሞተው ትላንትና። በሳቅ ደግሞ ወዲያው ሼር እየተደራረጉ የሚጠራሩት ነገርስ የእናንተ ግሩፖች ዩር ማጀስቲ መታ ነበር፣ ቴዲ መጥቶ ነበር። ተጠራሩ። ከኩይን ነው የምንጀምረው። መጀመሪያ ኩይን ነው ላስላስ ነው። ሰማን ከኩይን አዲሷ ልጅ ካድጋ ነው። አዲሷ ልጅ አድጋ መቀመጫዋን እየመታው ነው እንዴ አድርገላት ፀሐይ ላይ ወይ በስማ ማሙሽንማ ማለት ነው ወይ ብዬ ሄድኩበት ነው የምልክ። ፖስት አድርገውታል። ቆይ ልክልሃለሁ። ጉቺ ታሪክን የዋሌት ብለው አብላላው ማሙ በስማ ያየው ቀን ይልሰኛል። ያው ነው አለምዬ ይመችሽ። አለምዬማ ስማቸውን ሁላ ሜንሽን እያደረገችልኝ ነበር። የረሳኋቸውን የፎሬቨር አባላት እስኪ አስገቢው የሀገሬ ልጅሽ እናቴ። ይመችሽ እና እስቲ ቪዲዮ አልደረሰንም እኮ አላየነው። ኖ ፖስት የተደረገው የማሙሻው ልክልሃለሁ። ትሞታለህ እና ያለን እያየሁት ስስቅ ነበር። ቀዝቀዝ ሲል በፎሬቨር ነው የሚጀምሪው። ቀዝቀዝ ሲል አካባቢው አየሩ ጭራሽ እናንተን ስልስ ስንት ሰው ነበር አለምዬ? ወደ 800 ምናምን ሰው ገብቶ ነበር። እኔ እኮ ለራሴ ሁላ ነው የደከምኩት። ለራሴ አለምዬ ሰላም ብያለሁ። የእናንተ ቤተሰብ እየከፈላችሁ ስለምትናሱ አራኛ አይወልሽ መጀመሪያ ድሮ ያስፈራሩን ነበር ልሳለን ምናምን እያለ አሁን እኛ ራሱ ላሽ ሆነን ወንድሜ የማይነካውን ሁሉ ነከና ረገጣ ጀምረዋል አልኩኝ። ፎሬቨሮች የማይነካውን ሁሉ ጀምረናል እኛ የማይነካውን። ይመቻችሁ ማማ ፔሩ ልጄ እኮ አስቸገራኝ ነው በእናትህ። ፔሩዛ አመት ሞላት። ይኸውልሽ የሀገሬ ልጅ ወዬ የኔ ፍቅር ስላስገባሽኝ አመሰግናለሁ። ኧረ ግዴታዬ ነው። እኔ እኮ በልመና ገባሁ። ኧረ እኔ መች አይቼሽም አላውቅም። የእኛን ሀገር ቆንጆ ይዋት። ኧረ ዘው ግን ኦናችሁ በጣም አመሰግናለሁ። በእናትህ አህለን እንዴት ነሽ? የት ሄደሽ ፌርስ? ውይ ጂኒ ሽርጤን በላሽው አይደለ? በቃ አንቺ ኧረ እኔ አሁን እህቴ ቤት ነኝ። አንተ ስሞት አታውቅም እንዴ? አንድ ነን እኮ አንድ ብሬ እኮ ነን ሁላችንም። በሬዱት ያ ወዬ አይ እስኪ ዛሬ አይሻ አይደል ድሬዎቹ መጡልን ተሰባሰበን። ሀሳቤን ልገልጽ ነው። ሂጂበት ምን ሀሳብሽን እንደዛ ነው። ሂጂበት ነው የሚባለው። እንደዛ ነው እንዴ? በጣም ነው የምወድሽ፣ በጣም ነው የማከብርሽ የሀገሬ ልጅ የኔ ቆንጆ። ወላሂ ይሄልን ነው የመጣው እንዴ? አስተዋውቂ እንጂ አስተዋውቂ። ቢዝነሷን አስተዋውቂ። ቢዝነስን አስተዋውቂ እንጂ አይ በትልቁ አርጋትና ቢዝነሷን ታስተዋውቅ። ድሪያ ምናምን አንደኛ ትልቁ ላርግሽ አስተዋውቂ። ቦታ አይደለሽ? አዎ እንዴ የግድ ነው። ቤነኝ ወላሂ ግን በጣም ስለምወድሽ ነው የመጣሁት። ጂጂ እየጠራች አይ እየሰማሁ ነው። ወላሂ በጣም ነው መወዳት። ጎቺን በጣም ጥሩ ሰው ናት፣ መልካም ሰው ናት። እወዳታለሁ። ሌላ ምንም ልል አልመጣሁም። ምንም የለኝም። እሺ ቁጭ በይ ትንሽ እዚሁ ሁኚ እንዳትሄጂ። የድሬያችን በቃ ቆይ ይመጣልሻል። ትንሽ አስቢ። ታምርና ታዲያ ድሮ የድሬዳዋ ልጅ ሆና ምን ገባቤ መሰለችሽ? ምድረ መጪው ዘመን ፊታችን ይናገራል እኮ እኛ ግን ወላሂ ካጠፋ ይቅርታ። ወላሂ በጣም ምን ታጠፊያለሽ አንቺ? እኛም እንወድሻለን። የዋናት አንዳንድ ሰዎች ስለማታውቋት እኔ በጣም ነው የምወዳት። ውስጧ ሰው ልጅ ውስጡ ነው የሚታየው። ከበር ሌላ ነው። አሁን ይሄ የኔ ቆዳ ቀይ ነው። ይሄ ሳይሆን ውስጤ ነው መታየት ያለበት። ሰው ልጅ ውስጡ ምንድን ነው
ይባለው ነገር አለ። እንደዛ ነው። ሁላችንም ወዳቸዋለሁ። ብዙ ሰው አለ። እኔ እፈራለሁ ብዙ ሰው። ቁጭ በይ እሺ፣ ቁጭ በይ እንዳትሄጂ። ቆይ ቁጭ በይ እዚሁ ሁኚ። እኔ ቆንጆ ኮንፊደንስሽ ደስ ይላል። ቆንጆ ነሽ። እንደዚህ ሰው የምታመሰግኝ ፀባይ ሰናይ መልካም ሰው ስለሆንሽ ሊቀመጥ ትንሽ ሊቀመጥ ቁጭ በይ እንዴ። ይድሬ እኮ ነሽ። ቁጭ በይ እንዴ። እኔ ወርድልሻለሁ። አንተ ደግሞ አሮን እንኳን ቁጭ ብሎ የለ እንደ አሮን እንኳን ቁጭ ብሎ እኮ ፍጠጥ ብሎ እያየኝ ነው። ቁጭ በይ መብት አለሽ እኮ እዚህ ቤት በእኔ እኮ ነው ያለሽው። አይ ሌላ ሰው አንተንም ያው ስለማውቅ የሀገሬ ልጅ ነህ እኮ ለዛ ነው። ሁላችንም ግን በጣም ነው የማከብራችሁ። ፌሩዬ ወይ አከሚ ነገያ አለሁልሽ። ሁሉ አመት ጠፋሽ በጣም ሁሌ ስራ ላይ ነሽ። ሁሌ እመጣለሁ እኮ ቤትሽ ታውቂያለሽ። ሀማል ምን ይሰራል? ያው መስራት አለብና ስትዳረቂ ነው የማይሽ። ይሄኛው አይደለም ያኛው፣ ይሄኛው አይደለም። የድሃ ቀልብ ምን ይባላል? ድሃ ካልሰራ ምን ይሆናል? አልሐምዱሊላህ አይሻለሁ እኮ አንድ ጊዜ ለቴስላ ድሪያ ላኪልኝ ብዬሽ ነበር። አድራሻ አላከማል ዝም ስትይ አው አላኩም እንጂ ቢልኩ ወላሂ እኔ እልካለሁ። አሁን እንትና ጂኒ ሸረጥ ይላል። በጣም ምርጥ ሰው ነው። ሰፖርት ያደርገኛል፣ ያግዘኛል። እኔ ቤት መጥቶ ሰዎች ራሱ ይግዙ ምናምን ብሎ ያበረታተኛል። ሀቅ ለመናገር አላህ ዘጃውን ይክፈለው። በመናገር ዘጃ አይከፈልም ብዬ ነው እንጂ ጥሩ ሰው ነው። እኔ ጋር ወሬ ማሳመር ማውራት ያበረታተኛ ሀገሬ ልጅ እኔ ጋር ሲሆን ብታይ